ሰላም ውዶቼ፣ እንኳን አደረሳችሁ ለአዲስ ዓመት ለእንቁጣጣሽ። እንኳን በሰላም አደረሳችሁ። የኢትዮጵያ ልጆች በሙሉ የሀገሬ ልጆች በሙሉ እንኳን አደረሳችሁ። አዲስ ዓመት ሲመጣ ሁልጊዜም ዶሮ ነው አይደለ? ደስ የሚለን ዶሮ እንደዚህ ባለ መልኩ ሰርቻለሁ። የዶሮ እንደዚህ መሆን እንግዲህ ምንድን ነው ሚስጥሩ ምንድን ነው ካላችሁኝ ጻፉልኝ፣ አስተያየት እነግራችኋለሁ። ሁሉንም ነገር ማረግበትን በሙሉ ምክንያቱም እንዲጣፍጥ የምታረጉት ነገር ሊኖር ይችላል፣ ሁላችሁም በየራሳችሁ። ስለዚህ እኔም የምችለውን ነገር በራሴ የማረገውን ነገር ቅመሞች አረጋለሁ። እነሱን ምን ናቸው ብላችሁ ካላችሁኝ እነግራችኋለሁ። ጻፉልኝ፣ አስተያየት ላኩልኝ። ይህንን በሙሉ እነግራችኋለሁ። አመሰግናለሁ። መልካም አዲስ ዓመት፣ መልካም የአዲስ ዓመት በዓል። አዲሱ ዓመት የሰላም፣ የፍቅር፣ የጤና እንዲሆንልን እመኛለሁ። ሀገራችን ሰላም ያርግልን፣ ፍቅርን ያምጣልን። ፍቅር የለምና ፍቅር ያምጣልን። ለነገሩ የኛ ሀገር ብቻ ሳይሆን አሁን በየሀገሩ ችግር የሆነው ፍቅር ጠፍቷልና ፍቅርን ያምጣልን። እንደ በፊቱ መዋደድን፣ አንድነትን፣ ሁሉን ነገር እናንተ እኛም የድሮ ሰዎች እየሆንን ነው። አሁን በቃ እንደ ድሮ እያልን ነው እና ሁላችንም ሰላምን፣ ፍቅርን እንዲያመጣልን ትልቁ ምኞቴ ነው። አዲሱ ዓመት የሰላም፣ የፍቅር፣ የጤና፣ የብልጽግና፣ የመዋደድ፣ ጸብ የማንሰማበት ዘመን እንዲሆንልን እመኛለሁ። መልካም አዲስ ዓመት።